ጋይስ እንዴት ናችሁ? ሰላም ናችሁ? አለን። የዛሬው ሪአክሽናችን ደግሞ ጠንከር ያለ ሪአክሽን ነው የምናደርገው። የፓርላማ ቆይታ የጠቅላይ ሚኒስትሩን ፓርላማ ቆይታ የ3 ሰዓት ከምናምን አካባቢ ዲስከሽን ነበረ። ግን ዋናውን ከኢቲቪ የተመረጡ ሀሳቦችን ሪአክት እናደርግባቸዋለን፣ ሀሳብ እንሰጥባቸዋለን ለማለት ነው። ይሄ ነው ሀሳቡ፣ ይሄ ነው የ3 ሰዓቱ ይሄ ነው። አረ እንደውም 4 ሰዓት፣ ይሄ 4 ሰዓት ነው። የ4 ሰዓቱ በጣም ይረዝማል። ምናልባት ቀጥታ የህዝብ ተወካዮች ምክር ቤት በኦቤን ላይ ያለውን ኒውስ የ4 ሰዓት ነው። ቆይ ይሄንን ሳይሆን ቆይ ሌላ 3 ሰዓት አለ፣ የ3 ሰዓት አለ። አሁን ከፍቼው ነበር። እንደውም ዶክተር አብይ አህመድ ስፒች ቱዴይ ዊነር ነስቲስ እዚህ ጋር እንግባና ሰርች ያደርግልናል። እሺ 3 ሰዓት ነው። እሺ ዶክተር አብይ አህመድ ኢን ፓርላማ የ40 ደቂቃ ነው። ይሄ ሆቱ ነው ለይተው ያወጡት። ስፒች ኢን ኢትዮጵያ ፓርላማ እስቲ እንየው። ቅድም ከፍቼው ነበረ ብቻዬን እንትን እያልኩኝ ከፍቼው ነበረ። እሺ ይሄ ይመስለኛል ስሪመንሴጉ እስቲ ኢቲቪ ኢትዮጵያ ቴሌቪዥን ኒውስ ኢቲቪ ኒውስ ኢቲቪ 5 ዴስ ይገው በቃ ይሄንን ኒውስ በሆነ ጊዜ እየሰጣት እንመለሳለን። አይ ይሄ ዜና ነው። እሺ አብይ አህመድ ስፒች ስትፈልገው እኮ አይገኝም ብዙ ጊዜ። ይሄንን ነው። እስቲ መቼ ነው ቀኑ? 5 ዴስ ይገው በቃ ለዚህም ሀገር የማዳን ስራ እየሰሩት እሺ ሀሳብ ጸጋ አመሰግናለሁ። የተከበሩ አፈ ጉባኤ፣ በመንግስት የ6 ወራት እቅድ አፈጻጸም ሪፖርት ላይ ለምናቀርበው ጥያቄ መልስና ማብራሪያ ሊሰጡን ስለተገኙ እናመሰግናለን ይላሉ። ማብራሪያ ለመስጠት ግን እዚህ ጋር ለምንድን ነው ይሄ ለምን እንደዚህ ሆነ ነው? እሺ ትክክል። አሁን እንቀጥላለን። ክቡር ጠቅላይ ሚኒስትር ዶክተር አብይ በመካከላችን ስለተገኙ አመሰግናለሁ። ጥያቄ 7ኛውን ሀገራዊ ምርጫ ይመለከታል። ሀገራችን ኢትዮጵያ 7ኛውን አጠቃላይ ሀገራዊ ምርጫ ለማካሄድ በዝግጅት ላይ ትገኛለች። የምርጫው መካሄድ በኢትዮጵያ ሰላማዊ የፖለቲካ ግንባታ ሂደትና በዘላቂ ሰላም ግንባታ ላይ ጉልህ አስተዋጽኦ እንዳለው ይታወቃል። ሆኖም ግን ዛሬም በተለያዩ የሀገራችን ክፍሎች ሰላማዊና ህጋዊ መንቀሳቀስን የማይፈልጉ ጽንፈኛ የፖለቲካ ኃይሎች ለሌሎች ኃይሎች በመላላክ የሀገራችን የለውጥ ግስጋሴ ለማስቆም በእናት ሀገራቸው ላይ መቆመራቸውን አላቆሙም። ለኢትዮጵያ ጠላቶች ጉዳይ አስፈጻሚ በመሆን በምርጫው ሂደት ላይ ጥላሸት ለመቀባት ከወዲሁ በግርግር ትርፍ ለማግኘት ምርጫው እንዳይካሄድ ቅስቀሳ እያደረጉም ይገኛሉ። የኢትዮጵያ ህዝብ የሚፈልገው ሰላማዊ ህይወት ነው። የኢትዮጵያ ህዝብ የሚፈልገው ልማትን ነው። ከጦርነት ከግጭት ጥፋት እንጂ ትርፍ እንደሌለው ህዝባችን የተገነዘበበት የተረዳበት ወቅት ላይ እንገኛለን። ግጭት፣ ጦርነት
ሞት አሁን ባለው ሁኔታ ሰልችቶታል፣ የሚጠቅመውንም ለይቷል፣ ተገንዝቧል ህዝባችን። ስለሆነም ክቡር ጠቅላይ ሚኒስትር ምርጫው ሰላማዊ፣ ነፃ፣ ፍትሃዊና በመላ ኢትዮጵያውያን ዘንድ ተአማኒ እንዲሆን እንዲሁም በጸጥታ ችግሮች ምክንያት እንዳይስተጓጎል በመንግስት በኩል እየተሰሩ ያሉ ስራዎች ላይ ማብራሪያ ቢሰጥበት እነዚህን ኃይሎች የህብረተሰቡን የመለወጥ የመልማት ፍላጎት ስጋት ሆነውስ እስከ መቼ ነው የሚቀጥሉት? በዚህ ላይ ያለውትን ምላሽ ይስጡበት። አመሰግናለሁ። እናመሰግናለን። በመቀጠል የተከበሩ ጸገነት መንግስቱ። አመሰግናለሁ። የተከበሩ አፈ ጉባኤ እንዲሁም ክቡር ጠቅላይ ሚኒስትር የተከበረው የህዝብ ተወካዮች ምክር ቤት ለሚያነሳው ጥያቄዎች ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ አመሰግናለሁ። ክቡር ጠቅላይ ሚኒስትር በሀገራችን ለዘመናት ስር ሰዶ የቆየው የመጠፋፋት ፖለቲካን ለመቀየር እየሰሩት ያለው ስራ በሂደት ፍሬ እያፈራ እንደሚሄድ ጥርጥር የለውም። ለዚህም ሀገር የማዳን ስራ እየሰሩት ያለው ስራ ትውልድ ያመሰግኖታል። እኔም እንደ አንድ የህዝብ ተወካይ ላመሰግኖት እወዳለሁ። በተመሳሳይ በሀገራችን ዘላቂ ሰላም እንዲረጋገጥ እርሶና መንግስቱ ያሳዩት ቁርጠኝነት እጅግ የሚደነቅ ነው። ለዚህም በተግባር የተለያዩ አብነቶች ማንሳት ይቻላል። በሀገራችን ለነበረው የህልውና ዘመቻ ወቅትም አንዱ ማሳያ ስለሆነ ላመሰግኖት እወዳለሁ። ለዚህም ትውልድ ያመሰግኖታል። ከዚህ ጋር በተገናኘ ያለውን ጥያቄ እንደሚከተለው በንባብ አቀርባለሁ። በትግራይ ክልል ዘላቂ ሰላምን ለማስፈን የፕሪቶሪያው ስምምነት ትልቅ ተስፋን የጫረ ቢሆንም በአሁኑ ወቅት የህወሓት ክፋይ በሆነው የአዛውንቶች ቡድን ምክንያት በክልል ውስጥ ስርዓት አልበኝነት የአዛውንቶች ቡድን የተባለው የነ ደብረጽዮን ቡድን ነው። የነ ደብረጽዮን ቡድን የአዛውንቶች ቡድን የዋላ ቆመም ማለት ነው። የፕሪቶሪያውን ስምምነትን አሁንም ድረስ አልተገበረውም፣ ገርስሶታል ማለት ነው። ስለዚህ አሁንም ስምምነቱ ፕራክቲካሊ ወደ ተግባር አልገባም ማለት ነው አይደለ? እስቲ እንስማ። ነክስና የግጭት ድባብ ተመልሶ እንዲያንዣብብ እየሆነ ይገኛል። ይህ ቡድን በተለያዩ ህገወጥ ስራዎች ተሰማርቶ የዘላቂ ሰላም ግንባታችን እንቅፋት ሆኖ ወገናችን የሆነው የትግራይ ህዝብ የዚህ ቡድን ተፋባት ማይኩ ከነሰው ዛሬም ለውስብስብ ችግሮች ተጋጭቶ ማይኩ ነው የቀነሰበት። ክቡር ጠቅላይ ሚኒስትር Your Excellency the Prime Minister. ይሄ ነው እኔ እያወራሁ ነው። እሺ ሰባተኛው ሀገራዊ ምርጫ እያላለ ነው የሚሰራ ነገር አይመስለኝም። ተወዳጁ የትግራይ ህዝብስ ምን ይጠብቃል? አመሰግናለሁ። እሺ እናመሰግናለን። በመቀጠል የተከበሩ ጥሩ አይነት ተመስገን። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር በመንግስት የስድስት ወራት የዕቅድ አፈጻጸም ሪፖርት ዙሪያ ለሚነሱ ጥያቄዎች ምላሽና አስተያየት ለመስጠት በመካከላችን ስለተገኙ እያመሰገንኩ ጥያቄ እንደሚከተለው አቀርባለሁ። And my questions will be አስተርጓሚ ድምጽ ይገባል። the government አስተርጓሚ ድምጽ ይገባል። My questions will be ይላል። እንትን ማይኩን አላስተካከሉትም ይመስለኛል። ትንሽ አጀስትመንት ችግር the government is working to include more people in day to day. በእንግሊዘኛው ነገር አለ። የኢትዮጵያን መጻኢ እንድናደርግ ከመላው ኢትዮጵያውያን ማይኩን አላስተካከሉትም። Thank you. The next question will be asked by Dr. Avao Desalo. Thank you, Speaker. Thank you, Prime Minister. And to have a successful generation, the sector alone, supported by other partners and those who want to invest in it.
ስለዚህ